እንደምቆያችሁ በዛሬው ዕለት የምንመለከተው በርነር ወይም ስቲንገር ወይም ደግሞ ጊዜያዊ የነርቭ መጎዳት የሚለውን ነው። ይህ ስፖርታዊ እንቅስቃሴ ወቅት የሚፈጠር ችግር ነው። ምክንያቶች አሉት፣ አጋላጭ ምክንያቶች አሉት፣ ምልክቶች አሉ፣ የሚደረጉ ሕክምናዎች አሉና ይህን በሚመለከት በዝርዝር እንመለከታለን። ቻናላችንን አዲስ የሆናችሁ ሰብስክራይብ፣ ላይክ እና ሼር በማድረግ እንድትተባበሩ እንጠይቃችኋለን። ወደ ዝርዝሩ እንገባለን። ጊዜያዊ ነርቭ መጎዳት ስንል በስፖርታዊ እንቅስቃሴ ወቅት የሚፈጠር ትከሻና የአንገት አካባቢ የነርቭ ጉዳት ነው። አንገት ወደ ጎን በመጠማዘዝ ወይም ትከሻ ላይ ኃይለኛ ምት በሚያጋጥምበት ወቅት የሚፈጠር ሲሆን አንዳንድ ጊዜ በራሱ ጊዜ የሚስተካከል ሲሆን ተደጋጋሚ የሚያጋጥም ከሆነ ደግሞ ሕክምና የሚያስፈልገው ይሆናል። ምክንያቶቹ አንደኛ አንገት ወደ ጎን ሲጠማዘዝ ትከሻ ላይ ግፊት ሲፈጠር፣ ሁለተኛ የአንገትና የትከሻ ነርቮች ከባድ ጫና ሲፈጠርባቸው፣ በቀጥታ ሁለቱም ላይ ኃይለኛ ምት ሲፈጠርባቸው፣ አራተኛ የአፈር ችግር ማለትም የአከርካሪ ነርቭ የሚያልፍበት መንገዱ ሲጠብ፣ እነዚህ ምክንያቶች ይሆናሉ ለዚህ ነርቭ መጎዳት። አጋላጭ ምክንያቶቹ ኃይለኛ ንክኪ የሚፈጥሩ ስፖርታዊ እንቅስቃሴዎችን የሚያደርጉ፣ ሁልጊዜ አደገኛ ስፖርታዊ እንቅስቃሴዎችን የሚያደርጉ፣ አብሮ የሚወለድና በእድሜ ማርጀት የሚመጣ የአከርካሪ አጥንት ጉዳት፣ ትክክለኛ ያልሆነ ግብታዊ የሆነ ስፖርታዊ እንቅስቃሴ ማድረግ፣ እነዚህ ምክንያቶች ናቸው። ምልክቶቹ በአንድ እጅ ላይ ድንገተኛ የማቃጠል፣ የመንከስ፣ የኤሌክትሪክ ንዝረት አይነት ስሜት ይሰማል። ማንቀጥቀጥ፣ መደንዘዝ ስሜት ይሰማል። የእጅን እና የትከሻ ጡንቻዎች መድከም ወይም መዛል፣ በእጅ ላይ የሙቀት ስሜት መሰማት፣ ብዙ ጊዜ ለአጭር ጊዜና በአንድ እጅ ላይ የሚከሰት ነገር ግን የእጅ መዛሉ ለሰዓታት ወይም ለቀናት ሊቆይ ይችላል። እነዚህም ምልክቶች ናቸው። ሌላው ምርመራዎቹ አንደኛ የጤና አደጋ ታሪክ መጠየቅና አካላዊ ምርመራ ማድረግ ነው። ይሄ በሐኪም የሚፈጸም ነው። በምርመራ ወቅት ሁለቱም እጆች ከሆኑ የማያቋርጥና ከአንገት ህመም ጋር የተያያዘ ከሆነ ምናልባት አከርካሪ አጥንት ተጎድቶ ከሆነ ነርቭም ተጎድቶ ስለሚሆን በእንቅስቃሴ ወቅት ጥንቃቄ ማድረግ ያስፈልጋል። ማለትም ተጎጂውን ወደ ሕክምና ለመውሰድ በምናደርግበት ሰዓት ከፍተኛ ጥንቃቄ ይፈልጋል። የመጀመሪያ እርዳታ የተማረ ሰው ይህንን ማድረግ ይችላል እና ብዙ ጊዜ ማንኛችንን ብድግ አድርገን ወደ ሕክምና መውሰድ ወይም ደግሞ ወደ እንትን ላይ መውሰድ አስፈልግም። ሶስተኛው ያው ምርመራ የሚደረገው የራጅና የኤምአርአይ ምርመራ ይደረጋል። መሳሪያ ደግሞ የነርቭና የጡንቻ ምርመራ ማድረግ ይቻላል። እነዚህ በሕክምና ቦታ ሲደርስ የሚደረገው ምርመራ ነው። ሕክምናው ከስፖርታዊ እንቅስቃሴ በቶሎ ማንሳትና ከእንቅስቃሴ ማገብ ነው። ቀደም እንዳልኳችሁ ጊዜ ትከሻ ላይ ብቻና አንገት ላይ የሚፈጠር ችግር ሳይሆን በአጋጣሚ አንገት ላይ የሚፈጠረው አጥንት ላይ ወይም አከርካሪ አጥንት ላይ ሲጎዳ በጣም ለዘላለማዊ የሆነ ፓራላይዝድ የሆነ አጋጣሚ ላይ ያጋጥም ስለሚችል ስናነሳው ጥንቃቄ ማድረግ ያስፈልጋል። ሁለተኛው እረፍት እንዲያደርግና ክትትል ማድረግ ወይም ደግሞ ወደ ቀድሞ ጤነኝነት መመለስ ስለሚረዳው በደንብ ትክክል እረፍት ማድረግ አለበት። ሶስተኛው አካላዊ ሕክምና ሲደረግ ተደጋጋሚ ጡንቻ ድክመት ካሳየ የአንገትና የትከሻ መደገፊያ የሕክምና መሳሪያዎችን መጠቀም ነው። አንገትን እዚህ ውስጥ የሚገባ አለ፣ እንደገና እጅ ላይ የሚደረግ አለ። ሌላው ህመሙ የጡንቻውም ሆነ የነርቭ ድካሙ እስኪስተካከል ድረስ ወደ ስፖርታዊ እንቅስቃሴ ባይመለስ ይመረጣል። መከላከያው ብዙ ጊዜ ትክክለኛና አካላዊ ጉዳት የሚያደርስ ስፖርታዊ ልምምድ እንዲያደርግ ማስተማር ነው። ብዙ ጊዜ አካላዊ ጉዳት በማደርስ ስፖርታዊ ልምምድ እንዲያደርግ ማስተማር፣ ልምምዱን ወደ ከፍተኛ ሳይሆን ቀስ በቀስ እያለ እንዲያደርግ ማድረግ። ሁለተኛው በጉዳቱ ወቅት የበለጠ ቋሚና ለቀጣይ ህይወቱ አስጊ ነገር እንዳይፈጠር መከላከያ ወይም ደጋፊ ቁሶችን መጠቀም። ምናልኳቸው አንገት ላይ የሚጠለቅ እጅ ላይ የሚደረግ እነዚህ ድጋፎች አሉ። ከስፖርታዊ ውድድር በፊት የአንገትና የትከሻ ጥንካሬ የሚያመጡ ልምምዶችን፣ ቀላል ልምምዶችን ማድረግ። ለምን ልምምዶች ከደረጉ አደጋው የሚደርስበት ሰዓት በቀላሉ ለጉዳት ላይ አይጋለጡም ማለት ነው። ሌላው ሁልጊዜ የዚህ አይነት ህመሞችን የሚያጋጥማቸው ሰዎችን የአከርካሪ አጥንት ጥበት ያለመኖሩን በምርመራ ማረጋገጥ ያስፈልጋል። በአጋጣሚ አብሮ የሚወለድ ነገር ስለሚፈጠር ይህንን ጥንቃቄ ማድረግ ያስፈልጋል። ስለዚህ ከዚህ አንተናችን በጠየቀን መሰረት ዛሬ ይህንን ያዘጋጀ ነው። የአንገትና የትከሻ አጥንት የነርቭ ጉዳት ምን እንደሚመስል ስለጠየቀን ይህንን ማብራሪያ አምጥተናል፣ ትምህርታዊ ገለጻ አምጥተናል። ለዛሬው ያለን የሆነው ቻናላችንን አዲስ የሆናችሁ ሰብስክራይብ በማድረግ ሌሎች ተከታታይ የሆናችሁ ደግሞ ሁልጊዜ ላይክ እና ሼር በማድረግ ሌሎች እንዲደርሳቸው ታደርጉ። እናንተም ሁልጊዜ ይደርሳችኋል። የምናስተላልፋቸውን የሳምንታዊ ትምህርቶች ስለምናስተላልፍ ይደርሳችኋል በየጊዜው። ለእኛም ደግሞ እርዳታ ወይም ደግሞ የበለጠ እንድንተጋ የሚያደርገን ስለሆነ ትረዱን በትህትና እንጠይቃለን። ሰላም ቆዩ።